የትኛውን ፖዚሽን ብጠቀም በግንኙነት ሰዓት የበለጠ እንድቆይ ያግዘኛል? የብዙ ወንዶች ጥያቄ ነው። ልንገራችሁ። አንደኛው ባልና ሚስት ጎን ለጎን ሆኖ የሚያደርጉት ግንኙነት፣ ሁለተኛ ደግሞ ሴት ከላይ ስትሆን፣ ሶስተኛው ስትራድሊንግ ይባላል። ጎ ሰርችት። እነዚህ ፖዚሽኖች ፐርፐዛቸው ምንድነው? የወንድ ልጅ ብልት ሴንሲቲቭ ኤሪያ ጫፍ ላይ ያለውን ፍሪክሽን የመቀነስ ነገር ስላላቸው በግንኙነት ሰዓት የበለጠ እንድትቆዩ ያግዛል። ግን ግንኙነት ባረጋችሁ ቁጥር ሁሉ ጊዜ ከአንድ ደቂቃ በላይ ማትቆዩ ከሆነ ገና ግንኙነቱ ሳይጀመር የምትጨርሱ ከሆነ ልክ ከሴት ጋር ግንኙነት ልታደርጉ ስትሉ ወይኔ አሁንም ባልጨረስኩ የሚለው ነገር ጭንቀት እየፈጠረባችሁ ከሆነና ይሄ ከ6 ወር በላይ ከቆየ ሕክምና ነው እንጂ ፖዚሽን በመቀየር ኦር ደግሞ ኮንዶም በመደረብ የሚስተካከል ነገር አይደለም። ግንኙነት ለሰው ልጅ ኤክሳይቲንግ እና ሪላክሲንግ አክቲቪቲ ነው መሆን ያለበት። ቶሎ መጨረስ ተቸግራችሁ በዛ ምክንያት እየተጨናነቃችሁ ኢቭን ብልት መቆም ላይ ችግር እያጋጠመ ከሆነ ሆርሞን ነው ወይ ምን አይነት ችግር ተፈጥሮ ነው የሚለውን መንስኤውን አግኛችሁ ታከሙ። ከግንኙነት በፊት ቀድማችሁ ብልታችሁ ተስተካክሎና ጥንክር ብሎ እንዲቆም። ወንዶች ሁልጊዜም ግንኙነት ከመጀመራችሁ በፊት መርሳት የሌለባችሁ ነገር ምን መሰላችሁ? ሽንታችሁን መሽናት ነው። ሁልጊዜም ሽንታችሁን ቀድማችሁ ብልታችሁ ሊቆም አካባቢ ላይ መሽናታችሁ እንዳረሱ። ምክንያቱም ብልታችሁ የሚቆምበት ፊዚዮሎጂ እና ሽንታችሁን ለመቆጣጠር የሚያደርገው ጥረት እና ተቃራኒ ነው ማለት ነውና ሽንታችሁን ላለማውጣት ሲቆጣጠረው ሽንታችሁ ወጥሮ ከሆነ ይሄ ብላደራችሁ ሽንታችሁን ለመያዝ የሚያደርገው ጥረት ብልታችሁ በአግባቡ እንዳይቆም ወይንም ደግሞ ሃርድ የሆነ ኢሬክሽን እንዳይኖረው ያደርጋል ማለት ነው። ወንዶች ሁልጊዜም ከግንኙነት በፊት ቀድማችሁ ብልታችሁ ተስተካክሎና ጥንክር ብሎ እንዲቆም ሽንታችሁን መስናታችሁን እንዳረሱ ማለት ነው። እና ደግሞ በብልት አለመቆም ችግር ወይንም ደግሞ ለምሳሌ ስኳር፣ ግፊት ምናምን ታማሚዎች ከሆናችሁ ቀይ ስር ጥሬውን ፈጭታችሁ እንደ ጁስ መጠጣታችሁን እንዳትረሱ። ከቫይግራ በላይ በጣም የተሻለ ነው ቀይ ስር ማለት ነው። ቫይግራም ናይትሪክ ኦክሳይድ ነው ያለው፣ ደም ወደዛ አካባቢ እንዲሄድ ነው የሚያደርገው። ልክ ቀይ ስርም ቫይግራ በሚሰራበት መንገድ ነው በስነ ስርዓት የሚሰራው ማለት ነው። ቫይግራ ደግሞ የተለያዩ የሆኑ የራሱ ሳይድ ኢፌክቶች አሉት። ይሄ ማለት የጆሮ የመስማት ችግር እስከ ማምጣት ጀምሮ ሬር ቢሆንም የአይን መሰወር ችግር እስከማመጣ ድረስ ይደርሳል ማለት ነው። ቫይግራ በየጊዜው ከፋርማሲ ገዝታችሁ ከምትጠቀሙ ይልቅ ቀይ ስር ፈጭታችሁ ጁሱን ሁልጊዜም ብትጠጡት የተሻለ መፍትሄ ይሰጣችኋል። አንድ ሰው እንደውም እንደዚህ በጣም ጥሩ የተሻለ መፍትሄ አግኝቼበታለሁ እና የተሻለ ውጤት አግኝቼበታለሁ ያለኝ ሰው አለ፣ እንደዚህ ተጠቅሞ ማለት ነው ጠይቆኝ ስለነበረ እና እንደዛ አድርጉ ማለት ነው። ሴቶች ከግንኙነት በኋላ ሊያለቅሱባቸው የሚችሉ ምክንያቶች ማለት ነው። ሴቶች ከግንኙነት በኋላ አንዳንዶቹ ያለቅሳሉ እና ደግሞ ይሄ ለምንድን ነው የሆነው? ግንኙነቱ ሳይመቻቸው ቀርቶ ነው ወይስ የጎዳቸው ነገር አለ ብላችሁ የምትጠይቁ ወንዶች አላችሁ። እና ምን መሰላችሁ፣ በአንድ 3 ምክንያቶች አሉ ሴቶች ከግንኙነት በኋላ ሊያለቅሱባቸው የሚችሉ ምክንያቶች ማለት ነው። ግን ግንኙነቱ ሳይመቻቸው ቀርቶ የመሆን እድሉ ባይዘ 0.% ነው። እና ምን መሰላችሁ፣ የመጀመሪያው በጣም የሆርሞናል ፒክ ተፈጥሮ ስለነበረ ይሄ እነዚህ ዶፓሚን በጣም ወደ ላይ ወጥተው ስለነበር ልክ ሴክስ በእርካታ በሚገኙበት ሰዓት ደግሞ ሙሉ በሙሉ ውርድ ይላሉ። ሲወርዱ ደግሞ ይሄ የባዶነት ስሜት ምናምን ስለሚፈጠር ከዛ የእንባ ሊያመጣ የሚችልበት ሁኔታ አለ ማለት ነው። እና ልክ ይሄ ሆርሞኖቹ በጣም ወደ ላይ ወጥተው ልክ በሚወርዱበት ሰዓት ነው ሴቷ ልታለቅሰው የምትችለው ማለት ነው። ይሄ ደግሞ ጀስት ኦልሞስት ስትረቃ ምናምን አይነት ነገር ማለት ነው። ሁለተኛው ልታለቅስበት የምትችለው ምክንያት ደግሞ ምን መሰላችሁ፣ ይሄ ኢሞሽናል ቨልነራቢሊቲ የለም ማለት በጣም ከሰው ጋር ስትቀራረቡ የሆነ የመጋለጥ ስሜት አለው። ያን ስሜት ቢፈለግም እንኳን ትፈልገዋለች እኮ ግን የመጋለጥ ስሜቱ እንባን ያመጣል ማለት ነው እና የማልቀስ ስሜቱን ይገፋፋዋል። እና በተለይ ደግሞ ይሄ ጭንቀት ምናምን ኖሮባት ከሆነ ሪሊፍ ያገኛል ያ ጭንቀቷ ምናምን በግንኙነቱ ምክንያት ሰውነቷ ልቅቅ ይላል። ጭንቅላቷ ደግሞ ከጭንቀት ነፃ በሚሆንበት ሰዓት እሱን ወደ እንድታለቅስ የመገፋፋት ነገር አለው። ለጥሩ ነገሮች ነው የምታለቅሰው ማለት ነው በብዛት። ግን ሌላኛው ደግሞ ሊሆን የሚችለው ምን መሰላችሁ፣ ሜቢ ምናልባት ከዚህ በፊት ሴክሹዋል ጉዳይ ላይ ጥቃት ደርሶባት ምናምን ከሆነ ምናልባት ሊሆን ይችላል እንደዛ። ግን መጠየቅ አለባችሁ ይሄን ነገር እና ጠጋ ብላችሁ ምን ተሰምቶች ነው ምናምን ብሎ መጠየቅ ነው እንጂ ያን ያክል የሚያስጨንቅና አልተመቻትም ሳይመቻት ቀርቶ ነው ምናምን የሚባል ሁኔታ የሚያደርስ ነገር አይደለም። በብዛት እንደውም ስለተመቻት ኦር ደግሞ እርካታ ስላገኘች ነው ልታለቅስ የምትችለው ብዙ ጊዜ። እና ይሄ ኢሞሽናል ቨልነራቢሊቲ የምንለው የለም መጋለጥ። በቃ ሁሉም እንዴት ነው ግንኙነት ሲፈጠር ሁሉ ነገራችሁን የተሰጣጣችሁ ስለሚመስላ ነውም ደግሞ ሁሉ ነገር የመሰጣጣት ነገር ስለሆነ
ሁሉን ነገር የሰጠች ሲመስላት ማንነቷን ሁላ ያጋለጠች ሲመስላት ያ ነገር ለማልቀስ ይገፋፋታል ማለት ነው። ምክንያቶቹ ለጥሩ ናቸው፣ ግን ምናልባት ደግሞ የጾታዊ ጥቃት ምናምን ከዛ በፊት ደርሶባት የመፍራት ነገር ወይም ደግሞ ህመም ካለው እርጥበት ካሌላት ሴቷ እና የመላላጥ ነገር ካመጣ በዛ ምክንያት ህመሙም ሊሆን ስለሚችል በግልጽ ማውራት ነው ከምን አንጻር እንደመጣ ማለት ነው ያ ነገር።